ማኮውንም ሰው ኖሩም እኔ ዮኒ በቃ ነው እኔ እንዲደብረኝ ብላችሁ ታሳረቁ ይገርምኝ አይደለም በቃ እኔ ስለማልፈልግ ነው እውነት። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁልን ወይ? ባላችሁበት ሁሉ ሰላማችሁ ብዝት ይበልልን እያልን ያው እንግዲህ ዛሬም በአዲስ ቪዲዮ መተንላችኋል። እንዴት ናችሁ እናንተ? ስራ ላይ ሁሉ ነገር እንዴት ነው? እኛ በጣም ደህና ነን። ያው እንግዲህ እኔ ዛሬ ተገኝቻለሁ። የሚገርማችሁ የተገኘሁት እንደሌላው ቀን ፕራንክ ምናምን ላደርጋችሁ አይደለም፣ ማለት ያ ላስቃችሁ አይደለም፣ ማንንም ላናድድም አይደለም። ዛሬ የተገኘሁት ያው ዮኒና ማኩን ታውቋቸዋላችሁ። ያው ማኩ አዲስ ልጅ ናት ማለት ያን ያህል ክሎዝ አይደለንም፣ ግን ያው ያለውን ነገር ታውቃላችሁ እናንተ እየተፈጠረ ያለውን ነገር ታውቃላችሁና ምንድነው ከዮኒ ጋር ትንሽ ማለት የሆነ እንትን ሰጣ ገባ ውስጥ ገብተዋል። ማለት ደስ ማይል ነገር አለና ተጣልተዋል፣ ኦልሞስት ተጣልተዋል። እና ዛሬ ላስታርቃቸው መጥቻለሁ። ያው እኔ በእርግጥ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ግን እሱም ጓደኛዬ ነው፣ እሷም ያው ጓደኛዬ ናት እና ተደባብረው እንዲቀሩ አልፈልግም። እና ያው ዛሬ እስቲ ሁለቱንም ቀጠሪያቸዋለሁ፣ ለማስታረቅ እሞክራለሁ። ያው እንዲታረቁልኝ ቢታረቁ አብረው ቢሆኑ ምናምን ደስ ይለኛል። ያው ፈጣሪ ከፈቀደ ይታረቃሉ። ያው እንግዲህ እየመጡ ነው ማለት አላቅም፣ ጨነቀኝ። እኔ ማስታረቅ እኮ ብዙም ጎበዝ አይደለም። ሁሉንም ሰው ካስታረኩት በኋላ ይለያይብኛል እና ያ ነገር ደግሞ ደስ አይልም። እና ደግሞ በመሀል ስገቡ የሆነ ሰውን ለማስታረቅ በመሀል ስገቡ የሆነ በቃ እንጃ ደስ አይልም። ራሳቸው ቢታረቁ ደስ ይልኝ ነበር፣ ግን ሳይው የሚታረቁ ስላልመሰለኝ ዝም ብዬ ላስታርቃቸው። ያው ጀስት ይሄን ቪዲዮ ምሰራው በቃ እንዲታረቁ ብቻ ስለምፈልግ ነው። በቃ መታረቃቸው ምክንያት ማድረግ ስለምፈልግ ነው፣ ሌላ ነገር አይደለም። ማለት የሆነ ሰዓት አንቺ ነሽ እንደዚህ ያደረግሽኝ፣ አንቺ ነሽ አስታርቀሽኝ ምናምን እንዳይሉኝ ያው ጀስት ተጣልተው መቅረት ስለሌለባቸው ብቻ ነው ይሄን ቪዲዮ እየሰራ ያለሁት። ማለት በቃ አላቅም እንዲታረቁ በጣም ነው የምፈልገው። ማለት የሆነ በቃ አላቅም እኔ ከፊሽ ጋር ምን እንዳላቸው አላቅም፣ የት ይተዋወቁ አላቅም ምናምን በቃ እንጃ አላቅም። እኔ ፊሽን አምነዋለሁ፣ ግን ምንም ነገር አልነገረኝም። እሱ ምንም ነገር አላለኝም ስለሷ፣ ምንም አላቃትም ምናምን አይነት ነገር ነው ያለኝ። ግን እንደሚተዋወቁ ፊል አደርጋለሁ እኔ። ከዛ ውጪ ምንም እንጃ ማውቀው ነገር የለም ከዛ ውጪ። ያው እውነቱን አውቀው ሁለቱም አንድ ላይ ቢሆኑ አሪፍ ነው። ማለት እውነቱ ቢወጣ ጥሩ ነው። የት እንደሚተዋወቁ ተናግረው ገና ካሁኑ ማለት ወደፊት የገፋ ነገር ውስጥ ሳይገቡ ምናምን ገና ካሁኑ እውነቱ ተነግሮ ምናምን እውነቱን አውቆት የሆነ አይለም እሷም እውነቱን ተዋውቀው ሁሉም በቃ የሆነ ችግሩ ተፈቶ አብረው መሆን ካለባቸው አብረው ቢሆኑ፣ አብረው መሆን ከሌለባቸው ደግሞ ያው ካሁኑ ቢቆም አሪፍ ነው ብዬ አስባለሁ። ግን ያው ያኔ አሁን አላማ ምንድነው እነሱን ብቻ ማስታረቅ ነው። ከዛ በኋላ ያለውን ራሳቸው ይፈቱታል ብዬ ተስፋ አደርጋለሁ። እና ያው ምንም ሌላ አዲስ ነገር የለውም። እስቲ እሺ የሚሉኝ ይመስለኛል። ያው ማለት በቃ አክብረውኝ ቢታረቁ ደስ ይለኛል። ማለት በቃ በጣም ነው ደስተኛ መሆኑ፣ ሰው ማስታረቅ ደስ ይለኛል። በጣም ነው ደስ የሚለኝ እውነት። የሆነ የተጣላ ሰው በእናንተ ምክንያት ተነጋግሮ ምናምን የሆነ ደስ ይላል እና እንዲታረቁ ፈልጋለሁ። ያው ከመጡ በኋላ ደግሞ ያለውን ነገር በሙሉ አሳያቸዋለሁ። እንዲታረቁ ምኞቴ ነው። እወዳቸዋለሁ። ከመጡ በኋላ አብረን እናያለን እንጂ እና ያው ከማኩ ጋር ተገናኝተናል። ምንድነው ዛሬ የተገናኘንበት ኬዝ ለምንድነው እንደዚህ ያገሽኛለሽ? ለምንድነው እንደዚህ ያገሽኛለሽ? ነው ገብቶሻል ነው ወይ? የሞረው ነገር ገብቶሻል? አልገባኝ ነገር ቶሎ በይ። እሺ ዛሬ ማኩን የጠራውበት ምክንያት እና ትቆያለሽ? አይደለም እንትን እኮ ነው ለመናገር ትንሽ ጊዜ እየፈለኩኝ ነውና አልታስቢበት። ቴንክ ዩ እሱ ነው እየፈለኩ ያለሁት። ጠፋሽ ማኩ? አውቅሽ? አይ ነው ለምን ጠፋሽ? እንዴት ለምንድን ነው አትድርክ በላሽ? አሁን ካንቺ ጠፍቼ የእውነት የምሬን ነው። እየመጣሽ አይደለም? ለምንድን ነው? ምን ፈልግሽ ነው? አይ የፈለግሽ ነገር አለ ዳር አለሽ። አይ ማሪ ደጋሪ ተቀይላ እሺ የፈለግሽ ነገር
እነግርሻለሁ። ቆይ ተረጋጊ። እንዴ የምርሽ ነው ልጅ አይዲያ ነው ማንኝ እንትን እኮ ነው ገብቶሻል። ትንሽ ጊዜ ፈልጌ ነው ጊዜ ይስጥሽ። ያኔ እናት እንትን ነው ዋናው የፈለኩሽ ጉዳይ መጥፋትሽን አስመልክቶ ነው። ለምንድን ነው የምጠፊው እየጠፋሽ ነው ምናምን የሚለውን ነገር አስመልክቶ ነው። ግን እኔ አሁን ብቻሽን አይደለም መናገር የፈለኩት፣ ለዛ ነው ብቻሽን አይደለም ማውራት የፈለኩት። እና ከማን ጋር ከማን ጋር ምንድን ነው እንታይዋለሽ? ያው እየመጣች አንቺ የምር ታሪክ እንድናወራበት ስለፈለኩኝ አይደል? ምንድን ነው የምናወራው? ምን እስቲ ነው ስለምናወራለን? ስለምን ከሪ ጀመር ከሱ እንጣች በደንብ ሰላም አትባባሉም እንዴ? ተባባልን። እንዴት ነህ? ደህና ነህ? ዛሬ ይዛችኋል። ከዛ ሳያችሁ ራሱ እያወራችሁ ትጨርሳላችሁ። አይ ችግር አንድ ላይ እንድናወራ ነው ሲጀመር የጠራሁት። ምን ቻራ ተጣጣ አድርጉ። አይ እንድታወሩ ፈልጋለሁ። ሁለታችሁ በደንብ እንድታወሩ ፈልጋለሁ። አንቺ ነህ ምንድን ነው በቃ ልክ እንዳልሆናችሁ አውቃለሁና አውርተናል። በነገራችን ላይ አሁን ማለት ቅርብ ጊዜ ሳይሆን ብቻ ባለፈው አውርተን ነበር ማለት ባለፈው አውርተን ነበር። ግን በቃ እንጃ እኔ ይሄ ነው አልልም ማለት አልችልም። ግን ብዙ የማያግባቡን ነገሮች ተፈጥረዋል። ምንድን ነው የማያግባቡን ነገር? ፈተናው ነው መሰለኝ። በራሴ እኔ እንደኔ በኔ በኩል አልጨረስም። ጉዳያችንን ሳንጨርስ ነው አይደል የተለያየን እኮ አሁን እንድታወሩበት ነው የምፈልገው። እኔ በደንብ እንድታወሩበት እፈልጋለሁ። ማለት እኔ ዋና ዓላማዬ ምንድነው ተጣልታችሁ እንዳትቀሩ ማለት ነው። እንዲጋባኝ ያስተዋወቅሽኝ አንቺ ሲሆንሽ ምናምን ነገር ተሳልቶሽ ማለት አይ አይደለም አኩ ያገናኘው ነገር የለም። ይልሽ እኔ ባላስተዋውቅሽም እኔ ሰው ሲጣላ ደስ ይለኛል ማስታረቅ። በቃ ሰው ተጣልቶ መቅረት የለበትም ከሚሉ ሰዎች መካከል አንዷ ነኝ። ስለዚህ ያለውን ነገር አውጣችሁ በዛሬ ምክንያቱም የእናንተ መታረቅ የሚፈልግ ብዙ ሰው አለ። ቤተሰቦቻችሁ መታረቃችሁን ይፈልጋሉ። መጀመሪያ አብራችሁ መታችኋል። ሰው ያለውን ነገር አውርታችሁ ችግር እየፈጠረ ያለው እሱ ነው ማለት እሺ። እንደውም መታረቁ ይቆይና አንቺ መኖርሽ ካልቀረ እዚሁ ጋር እኔ በጣም ሰሞኑንም ሲከባለፈው ከባለፈው ጀምሮ ሲያስጨንቀኝ የነበረው ከማውራታችን በፊት ካወራንም ቀን በኋላ ሲያስጨንቀኝ የነበረው ናፍቆት እኔ ከፊሽ ጋር እንደሚተዋወቁ እርግጠኛ ነኝ። ናፍቆት እኔ የመጀመሪያ ቀን ስታመጫች ከአንቺ ጋር ስትመጣ ጀምሮ ከፊሽ ጋር እንደሚተዋወቁ እኔ እርግጠኛ ነኝ። እንደውም እንኳን ኖርሽ አሁን በዚሁ ጋር ግልጽ አድርገህ ነው እንዳንጨርስ። እሺ ምን እሱን ነገር የት እንደሚተዋወቁ ምን ጉዳይ እንዳላቸው እኔ ማወቅ እፈልጋለሁ። ናፍቆት አላውቅም። ደግመሽ እንዳትጠይቂ አላውቅም። እልሽ አይደለም እኮ አሁን ይሄ ማለት ነው ለእናንተ ማለት ቀላል ነገር አይደለም። የት እንደምታውቂው ምናምን የሆነ የምትተዋወቁ ይመስለኛል። እኔ ስጠረጥር ውስጤ እንደዛ ይሰማዋል። ግን አሁን እኔ የተዋወቃችሁ ለምንድን ነው የምትተዋወቁት ምናምን ልል አይደለም። በቃ ጀስት በቃ ሁለታችሁ ማለት ሰላም እንዲፈጠር ነው እኔ የምፈልገው። እያመነኝ እኮ አይደለም። እምነት ከሌለ ግን እንደዚህ ነገር ሰላም ይሆናል? እምነት በጣም ትልቅ ነገር ነው። እምነት እንዲያሳምንሽ ነገሩን ስነግር የማትቀበለኝ ከሆነ እያመንከኝ አይደለም ማለት ነው። እኔ ከውስጤ በላይ አንቺን ላምንሽ አልችልም። ውስጤ እንደዛ ነው እየነገረኛለሁ። ያው ነው አልተረዳሽኝም ነው። እኔ ውስጥ ያለው አየህ እንደዚህ ነው ማለት ነው። ስለዚህ ሁለታችንም መራስ ወዳለን ነው ማለት ነው አይደለም። አሁን በቃ ያለፈውን ነገር እርሱትና ቢያንስ እሺ እንዲረሳል ለእንትን ለማለት አትሞክሩ። እኔ እኮ መታረቁን ታለቼ ወይ መስማማቱን ጥሩ ነገር እንዲፈጠር ሳልፈልግ ቀረቼ እኮ አይደለም ናፍቆት። እሺ ግን እንደዚህ አይነት ጥያቄ ውስጥ ያለ እኮ ማውቁ ምን ያለሽ ይሄ ነገር እኮ መፍታት እኮ ነው። በቃ ቀላል ነገር እኮ ይኸውልሽ ያለፈ ነገር አይደለ። በቃ ችግር የለውም። ይሄን ነገር እኮ መፍታት ምንም ሳይኖር ማለት እዚህ ጋር ቅሬታ ይፈጥርበታል እሱ ጋር ገባሽ። አሁን በቃ አልነበረ ምናምን ብዬ ባልሆን ሌላ ጊዜ የሆነ ነገር ቢፈጠር በትንሽ ጸብ ይሄ ትልቁን ጸብ ነው የሚያስበው ገባሽ። እሱ ደግሞ እንዴ አልፈልግም። እኔ ማመን ካለበት ነገሩን አምኖበት እንጂ እሺ በቃ ተደባብሶ እንዲያልፍ አልፈልግም። ምን ማለት ነው? ለምንድን ነው መደበቅ የፈለግሽው አንቺ? ምንም ነው መደበቅ? ምንም ነገር የለም እኮ በቃ ይሄ ነገር ቆይ እኔም አሁን ያላችሁ ያላችሁት ፊሽም እንደዚህ ለምን እሱን አጠይቁት?
ማለት እኔ እየዋሸሁ እየመሰላችሁ እኔ ነኝ። ፊሽ ዋሸም አልዋሸም ማንንም አያጣም። ገባሽ? አንቺ ግን በመዋሸትሽ እየተጣጣችሁ ነው። ለዛ ነው በቃ ሰላም እንድፈጥሩ ነው። ገባሽ? እና አስቢበትና እኔ አላቅም እንዴት እንደሚሆን አላቅም። ማለት በቃ ግን አሁን እኔ ዋና አላማዬ እናንተ ሰላም እንድትሆኑ ማለት እንድታወሩ እንድትታረቁ ምናምን ነው። አወራን ታደርጊ ነገር ልጁ አንድ አይነት ሰው ነው። በቃ ሰው ለለውጥ ቢያንስ እንኳን ሌላው ይቅር እውነት መሆኑን ይቅር ለመረዳት ትንሽ ነገር ልቡን ከፍታ ይመጣል። ያው ነው ልጁ አይ ትንሽ ነገር እሺ በቃ ችግር የለውም። በቃ እኔ አላወራም ስላለፈው ነገር አላወራም። ግን አሁን እኔን የምታከብሩኝ ከሆነ የእውነት እንድትታረቁ ፈልጋለሁ። እኔ መታረቁን ጠልቼዋለሁ። አሁን ይሄን ነገሩ ማለት ካንቺ ክብር ጋር አትሰጁ። መጀመሪያ ምንም አያገናኝም። ለምን አሁን በሺም ልንታረቅ ነው ማለት ነው? ኖ አይደለም። በቃ እንድታወሩበት ፈልጋለሁ። እንድታወሩ ፈልጋለሁ እኮ ማውራቱን አልጠላ። የዛኔም እኮ ጠርቼ ያወራሁሽ እኮ ለዚህ ነው አይደል ማለት እሺ። አሁን እኮ የተለየ መልስ እኮ ስለሌለኝ ነው። አሁን ለምን ነው የማይኖርሽ? ይኸው እሷ አለች። አሁን እኮ ቢያንስ ለሷ ስትይ እንኳን ተናግረሽ ነገሩን መፍታት የለብንም? እሷ ለኛ ብላ አይደል እንደዚህ አይነት ነገር አስባ የጠራች እኮ ይገባኛል። እኔ እኮ አሁን ይሰማኝማ እዚህ ጋር እሺ በቃ አውም ብዬ በይቅርታ ሊታልፍ የማይችል ነገር እንደሆነ እኮ አውቃለሁ። ግን በቃ እሺ ምናምን ብዬ የሆነ ነገር አንተና ብዬ እኮ ነገሩን መቋጨት ያቅተኛል። እንደዛ ጋር እሺ አሁን ባምን ለእውነት ነበር በቃ አገኘው ነበር ማን ብለ ምንድነው ውሳኔ ነገር ከዛ በኋላ ያለውን ነገር አብረን ማየት ይሻል አይደለም። አውቀዋለሁ በቃ እንደዚህ አለን እኮ ይለያያል። ታረቁ ነው የምፈልገው። አያገባኝም። እኔ ችግራችሁን ከታረቃችሁ በኋላ እያወራችሁ እንድትፈቱት ነው የምፈልገው። ነገሮችን ለመፈታት ያለፉ ነገሮች ጠርተው ማለት የለባቸውም ነው። አሁን ምን እንደሆነ ታውቂያለሽ? ጻባችሁ ይቅርና በወሬ መሀል ነገሮችን ፍቱ አይደል እያልሻለሽ? እንደዛ ደግሞ እሱ ይሆን አይደለም። ባሰደውት ቁጥር ንዴቱ እየባሰበት ከኔ መራቅ ነው እየፈለገ ያለው። ገባሽ? ለምን እሱ የፈለገው አንድ እውነታችን ነገር እንዳወራለት ብቻ ነው። አይ ለምን እንደዚህ ይሆናል? እኔ ያስረዳሁት ነው። እንደዚህ አላውቀውም እኮ ማስረዳቱን ቢሆን እኮ አሁን አብራችሁ ሆናችሁ እየተነጋገራችሁ ሲሆን አሪፍ እሱ የኔ ሀሳብ ገባሽ? እሺ እኔ አንድ ሀሳብ አለ። ምንድን ለኔ መናገር ከደበረሽ ወይ ካሳፈረሽ የምሬን ነው። ቆይ ሁለታችሁ ከሷ ጋር ነው የምትተዋወቁት? ኖ እኔ እንደዚህ አይነት ነገር ውስጥ ትገባለች። ለምን ሶስተኛ ሰው ልትሆን ነው? እኛ አንዴ ለምን አታዳምጪ? ከፊሽ ጋር የት እንደምትተዋወቁ ለምን እንደምትተዋወቁ አውሪያ። ናፍቆት ችግር የለውም፣ ምንም የሚጎዳ ነገር የለውም፣ የሚያሳስብ ነገር የለውም ካልሽኝ እኔ ሁሉንም ነገር እተዋለሁ ማለት ካልሽኝ ማለት ነው። እሷ በወሰነች ህይወት ነው የምትኖረው። ካመነችበት እሷ ካመነችበት እንዴ ከሷ ጋር እንዴ ያወራሉ። እሷ ካመነችበት ነገር ሁሉ ይሆናል በቃ ናፍቆት አላቆም። እሺ አታቆም። እኔ ናፍቆት አንቺን ልትጎዳ አታቆም ብለሽ ነገር የማይሆን ነገር ውስጥ እንድገባ እንደማትፈልጊ ይገባኝ። ነግራሽ ምንም ችግር የለም። እዚህ ነገር ውስጥ አታስገባ ልጅቷንም አያገባትም። እሷ ለኛ አስባል ታስተርግ የመጣችው እንጂ ነገር ውስጥ ምንም አትከታት። ሲጀመር አያገባትም። እናንተ ሁለታችሁ አውሩበት። ለኔ እኮ ልታወራኝ ፈቃደኛ ስላልሆነች እንዴ አይደል? እኔ እኮ በጣም ቀላል ነገር እኮ ነው። እዚህ ቦታ ነው ማውቀው ችግር የለውም ብትይ ማኩ በቃ ከሆነ እሺ በቃ እኔ አላውቅም ብቻ የሆነ በቃ አሁን እኔ ሐሳቤ ምንድነው አብራችሁ እንድትሆኑ እያወራችሁ እንድትፈቱ ገባኝ። እኔ ውስጥ የምረፍ ብሎ እሺ ብዬ ነገሮችን ለማስተካከል አው ከዛ ካመንሽበት ነው ማመን የለብኝም። አገባት እንዴ ስለአገባትም ጓደኛችን አይደለች እንዴ? እኔ አላምንበትም። እሺ እሷ ታምነ እኔ አላምንበትም ማለት እኔ ምን እንደዚህ ብላኛለች እንደዚህ ነው እንደዚህ አይነት ነገር ላይ እንደሆነ ተረጋግተን ልጅቷን መሀል ላይ አስገብተን አንቺ ካልሽ እኮ አሁን በቃ እኔ እላታለሁ እኮ ነሽ በቃ ችግር የለውም። በቃ እኔ አሁን እኔ ለምጨቃጨቅም አይደለም የመጣሁት። በቃ ጀስት ይቅርታ እንድትባባሉና እንድታወሩ ነው። አይሽ አይደል በቃ እሱ ምን ይቅርታ ተባባሉና አውሩ። ፍላጎትም ያለው አይመስለኝም እንኳን እንደዚህ ይቅርታ መባባል ማውራት ምናምን። መጀመሪያውንም ፍላጎት ስለሌለ ይሄ ሁሉ ርቀት መሄድ አይጠበቅብንም ነበር። ደግሞ እንደተሰማው ችግር የለውም። እሺ እኔ ነኝ ጥፋተኛ። በቃ እናንተ ሁለታችሁንም መጥራት አልነበረብኝም። ማውራት ካለባችሁ በቃ እናንተ አውሩ። እንደሱ እኮ አይደለም። ይኸውልሽ አሁን እዚህ ጋር የመሰለ ያለው ደግሞ የአንቺን ንቀት ነው ይመስላል። እኔ እንደዛ ንቀት ነው ይመስላል። እኔ እንደዛ እኔ ለምንድን ነው የማትረጂኝ? እኔስ ለምንድን ነው የማትረጂኝ? በቃ አሁን እኔ ሳስበው እኔ እናንተ መሀል መግባት የለብኝም። እናንተ በቃ ችግራችሁን በራሳችሁ ፍቱ። እና ችግራችሁን በራሳችሁ ፍቱ። ችግር የለውም። ማውራት የምችሉ ከሆነ አውርታችሁ ብትታረቁ ደስ ይለኛል። ካለበለዚያ ደግሞ በቃ ምንም ማድረግ አልችልም። ይቅርታ አድርጉልኝ። አሁንም እዛው ላይ ነው ሰው እኔ ተናግሬያለሁ ማለት ከዚህ በላይ ምንም ማድረግ ነው
ማኳውንም ሰው ኖሩም እኔ ይሁን በቃ አይ በቃ ነውና በቃ ማለት ይሄ ነው እንኳን አልልም። እኔ በቃ እኔ በቃ ምንም ማድረግ አልችልም። ለምንድን ነው ነገር እንደዚህ ነው ለምን ነው ማትረጃት? አንተ ተረዳሽ ነው አይደል? ለምን አንቺ እኮ ነሽ እየተረዳሽ ያለው እንጂ እዚህ ጋር አሁን እኔ ልጨቃጨቅ አይደለም። በቃ አንቺም ተረጂ አንተም ተረዳ ምናምን ልላችሁ አይደለም። ከታረቃችሁ ትታረቃላችሁ፣ ካለበለዚያ እኔ ምንም ማድረግ አልችልም። በቃ የሚቀር ከሆነ እኮ መቅረት እኮ በቃ የሚቀር ከሆነ እኔ ለምን እላፋለሁ? ስለዚህ በቃ እንትን አይደለም። አይ ችግር የለውም፣ ችግር የለውም፣ በቃ ችግር የለውም። ከዚህ በኋላ እኔ በቃ አልናገር ያልሽው ደግሞ አንቺ ነሽ እኮ እየተናገርሽ ያለው አንቺ እኮ ነሽ። ተረጋጋሽ። ስማ እኔ ነገሩን ላባብሰው አይደለም ሐሳቤ ገብቷል። ነገሩን እንዲባባስ አይደለም። ስለዚህ በቃ ባጭሩ ማለት ነው ማቁ ይቅርታ አድርጉልኝ። ከዚህ በኋላ እኔ ሁለታችሁን አንድ ላይ ማግኘት አልፈልግም። ይቅርታ አድርጉልኝ እና በጣም ይቅርታ አድርጉልኝ እና እኔ ከዚህ በኋላ ምንም ልላችሁ አልችልም። በቃ ችግር የለውም። አይ ችግር የለውም። እኔ በቃ ማርያምን እኔ እንዲደብረኝ አይደለም እኔ እንዲደብረኝ ብላችሁ ታሳረቁ ይገርምኝ አይደለም። በቃ እኔ ስለማልፈልግ ነው። እውነት ማኩል ቀኝ በቃ ከታረቃችሁ ራሳችሁ ችግራችሁን ፍቱ። እኔ መሀል ላይ መግባት አልፈልግም። አሁን ሳገናዝብ መሀል ላይ መግባት አልነበረብኝም። ችግራችሁ መፍታት ከቻላችሁ ችግር የለውም። እኔ እንዳይደብረኝ አይደለም እንዲደብርሽ አይደለም። እና አንቺም ይዘረዳለሁ ገባሽም? እዚህ ጋር ጀስ እንትን እያንንም ጠርተሽ እሷንም ጠርተሽ ለማስታረቅ የሞከርሽው ለእኛ ብለሽ ነው። በቃ ሌላ ምንም ምክንያት የለሽ። እሱን እድል ደግሞ መግፋቱ ወይ ማባከኑ ማለት ከኔ አይጠበቅም። እንደኔ እኔ በእናትህ እኔ አስጣለኝ፣ ማርያምን እኔ አስጣለኝ። እኔ ችግር የለውም ጊዜ ይፈታዋል። ሁሉንም ነገር በሂደት እናየዋለን። በቃ ይሻል ችግር የለውም እኮ በቃ እኔ ተስማምቻለሁ። በቃ ችግር የለውም። ልክ አይደለም በእናትህ እኔ በቃ ደብሮኛል። አሁን ማለት እኔ መግባት አልነበረብኝም ሲጀመር። እናንተ ችግራችሁን ፈታችሁ መምጣት ከቻላችሁ ደስ ይለኛል። ከዛ ውጪ ግን እኔ ከዚህ በኋላ መግባት አልፈልግም። አሁን ችግሩን ለመፍታት ቆይ ናፍቆት አትጂ ቆይ እናውራ። አዳምጪኝ መጀመሪያ ቆይ ችግሩን ለመፍታትም በቃ ለመግባባትም ከዚህ የተሻለ እድል አይገኝም እኮ። ታረቃችሁ ነው? እኔ እንዳይደብረኝ ነው አይደለም። በቃ ያው ጊዜ ፈቷል አለ። በጊዜ ድረስ እኔ ደግሞ እንዲያምነኝ አደርጋለሁ። እንደዛ ስለዚህ ተቃቃፉ። ምንድን ነው ያው በቃ ተቃቃፉ። ስለታረቃችሁ በጊዜ ሂደት ትፈቱታላችሁ ሁሉንም ነገር። አመሰግናለሁ ስላከበራችሁ እና ፋይናሊ ተሳክቶልናል። ከዚህ በኋላ ራሳችሁ እያወራችሁ ነገራችሁን ፍቱ። እኔ የለሁበትም እና ኮራሽ አመሰግናለሁ። አረኛም እናመሰግናለን። በቃ አትጂ ራሳችሁን ቻሉ።